ራሳችሁን በትምህርት ብቁ እንዳታደርጉ የሚያደርጓችሁን ወይም ጎበዝ ተማሪዎች እንዳትሆኑ ውጤት እንዳትሰሩ የሚያደርጓችሁ መሰረታዊ ነገሮች ምንድናቸው የሚሉ ነጥቦችን ልነግራችሁ እፈልጋለሁ። ምክንያቱም ውጤት የማትሰሩ ውጤት አለመስራት ጋር ተያይዞ የሚመጡ ስትረሶች፣ ፈተና ሲደርሱ መጨናነቆች እንደ ኢንትራንስ ኤግዛም ሊሆን ይችላል፣ ማትሪክ ሊሆን ይችላል፣ የክላስ ፈተና፣ ማንኛውም ፈተና ሲደርስ ስትረስ የሚያደርጓችሁ ነገሮች ምንድናቸው የሚሉ ነጥቦችን አንድ ባንድ የምናይ ይሆናል። የመጀመሪያው ምንድነው? ዝንባሌ አለመኖር ነው። ዝንባሌ ከሌለ አንድ ነገር ማሳካትም ውጤት መስራትም ክፍል ገብቶ መከታተልም መምህሩ የሚለውን ነገር ጥያቄ መጠየቅም አትችሉም። ምክንያቱም ኦልሬዲ ለዛ ነገር ዝንባሌ የላችሁ። ተማሪዎች ሲማሩ እናንተ ወይ ስትጫወቱ ሊሆን ይችላል፣ ክፍል ገብታችሁ የሚባለውን ነገር በሚገባ ላትከታተሉ ትችላላችሁ። የሚጠቅም ነገር እያደረጋችሁ አታሳልፉትም። ዝንባሌያችሁን ማስተካከል የመጀመሪያውና ትልቁ ነገር። ክፍል ገብቶ ለመከታተል፣ ለማጥናት፣ ጥያቄዎችን ለመጠየቅ፣ አሳይመንት ክፍል፣ ይህን ሁሉ ለማድረግ ዝንባሌያችሁን ይፈልጋል። የእናንተን ፍላጎት ለመጠየቅ መሞከር፣ ክላስ ለመከታተል መሞከር፣ ደብተር ማዘጋጀት፣ ራሳችሁን ኦርጋናይዝድ አድርጋችሁ ወደ ትምህርት ቤት መሄድ፣ እነዚህ ነገሮች ዝንባሌ አላችሁ ማለት ነው። የዝንባሌያችሁ ደግሞ ሰምሃው ኢፈርት ይፈልጋል፣ ግን በጊዜ ሂደት ይለወጣል። ሁለተኛ ውጤት እንዳትሰሩ የሚያደርጋችሁ ነገር ክላስ አለመከታተል ነው። ይህን ነገር አስምሩበት። በደንብ ነው የምነግራችሁ። ብዙ ተማሪዎች ምንድነው የሚያደርጉት? መምህሩ የሚያስተምረውን ነገር አይከታተሉም። መምህሩ ምን እንዳወራ፣ ምን ክፍል ነገር እንደሰጠ፣ ተማሪዎች ምን እንደጠየቁ ብዙ ነገሩ ያልፈዋል። እናንተ በሌላችሁበትና ያልተማራችሁትን ነገር እንዴት ፈተና ልትሰሩ ትችላላችሁ? መምህር ያልነካውን ነገር ይገባኛል ፈተና ሰራለሁ ብላችሁ ታስቡ። ሰምሃው አንዳንድ ተማሪዎች ሊገባቸው ይችላል፣ ግን ከፍተኛ የሆነ ኢነርጂ ነው የሚዋጡ። ፕሊስ ይሄን ነገር ክፍል ገብታችሁ መከታተል የመጀመሪያውና ትልቁ ነገር ነው ውጤታችሁን ለማሻሻል። አንደኛ የመምህሩን ዝንባሌ ታያላችሁ። ሁለተኛ ደግሞ ያልገባችሁን ነገር ትጠይቃላችሁ። አእምሯችሁ የሆነ ያልገባውን ነገር እየጠየቀ ነው ይመጣ። ያን ያልገባችሁን ነገር ሪፈር ለማድረግ ስትሄዱ ብዙ ነገሮችን ታያላችሁ። ሰዓታችሁን ታሳጠራላችሁ። ጥያቄዎችን ለመጠየቅ ብዙ ኦፖርቹኒቲዎችን ታገኛላችሁ ማለት ነው። ስለዚህ አብዛኛው ነገሮችን የምታቀሏቸው ክላስ በመከታተል ነው እንጂ ክላስ በመቅጣት አይደለም። ስለዚህ ይሄን ልታሰምሩበት ይገባል። ሶስተኛው ከዚህ ከክፍል ሳንወጣ ገብታችሁ ራሱ አለመከታተል። ለምሳሌ 2 ሰዓት መምህሩ ሲያስተምር 2 ሰዓት አብዛኛው ተማሪ ይቀመጥ ይሆናል እንጂ መምህሩ የሚሰጠውን ኮርስ ክፍል አይከታተልም። ወይ ስልኩን ይነካካል፣ ወይ ከጓደኛው ጋር ያወራል። ፍሎውን የኮርሱን ፍሎ አጠቃላይ አይከታተልም። ይሄ ደግሞ ኮንሰፕቱን ሚስ እንድታረጉትና እንዳይገባችሁ ያደርጋል። ጥያቄ በጥያቄ እየተደራረበ በሚሄድበት ጊዜ እናንተ የምትፈልጉትን ጎል ሚት ማድረግ አትችሉም። እንዲሁም ይደብራችሁና ያለ መግባት ትመጣላችሁ። ክፍል ገብታችሁ የማይገባችሁ ከሆነ መጀመሪያ አንብባችሁ ለመሄድ ሞክሩ። አጥንታችሁ የተወሰነ ነገር መምህሩ ሲል እንዲገባችሁ ቀድማችሁ ብታዩት ቤስት ነው። ምክንያቱም የእናንተን ፐርፎርማንስ ይጨምራል። ክፍል ገብታችሁ የመከታተል አቅማችሁና ንቃታችሁን ይጨምርላችኋል። እነዛን ነገሮች ማድረግ ነው የእናንተን ፐርፎርማንስ፣ የእናንተን ውጤት ስኮር፣ ኢንተራክሽናችሁን የሚጨምር። ሌላው ውጤት ቤዝድ መሆን ነው። ስትማሩ ስለ ውጤት ማሰብ፣ ስታቅዱ ስለ ውጤት ማሰብ አይደለም። እያንዳንዱ ነገር በየቀኑ ማድረግ ነው ውጤት እንድትሰሩ የሚያደርጋችሁ እንጂ ውጤታችሁ ላይ ማተኮራችሁ ፍራስትሬት እንድታረጉ ስለ ውጤት ብቻ እንድታስቡ ያደርጋችኋል። ግን በየቀኑ የምትማሩትን ነገር እያንዳንዱን ከስር ለምሳሌ የቤት ስራ ሊሆን ይችላል፣ አሳይመንት ሊሆን ይችላል፣ ክላስ ወርክ ሊሆን ይችላል፣ መምህሩ የሚለውን ነገር ሊሆን ይችላል፣ ላይብራሪ መሄድ፣ ያልገባችሁ መጠየቅ፣ ይህ አክቲቪቲ ነው በኋላ መጨረሻ ላይ ከፍተኛ ውጤት እንድታመጡ የሚያደርጋችሁ ነው። ውጤት ላይ ዝም ብላችሁ የምታተኩሩ ከሆነ ግን አክቲቪቲዎችን ሳትሰሩ ውጤት መስራት አትችሉ። አራተኛና የመጨረሻ ኦርጋናይዝድ ሆናችሁ ክፍል መግባት ነው። ማስታወሻ መያዝ ያስፈልጋችኋል፣ መጻፍ ያስፈልጋችኋል፣ ማዳመጥ ያስፈልጋችኋል፣ ራሳችሁን ንጽህናችሁን መጠበቅ ያስፈልጋችኋል፣ ከጎበዝ ተማሪዎች ያላችሁን ግንኙነት ማስተካከል። እነዚህ ሁሉ የተደራጃችሁ ናችሁ ማለት ነው። ስለዚህ ለትምህርቱ ስታንድ ባይ ናችሁ ማለት ነው። አብዛኛው ተማሪ ግን ኦርጋናይዝድ አይሆንም። ዝም ብሎ ክፍል ይሄዳል፣ እንደተመቸው ይወጣል፣ ይገባል፣ የሚባለውን አያዳምጥም። መምህሩ ማስተማር ከጀመረበት ቀን ጀምራችሁ ፈተና እስከሚመጣበት ድረስ በሚገባ ማጥናት አለባችሁ ነው። ስለዚህ እነዚህ ነገሮች በማድረግ ነው ውጤት ልትሰሩ የምትችሉት። ከዚህ ጋር ተያይዞ እንዲብራራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ ፕሊዝ። እዚህ ቻናል እንግዲህ ትምህርትን በተመለከተ እንዴት በህይወታችሁ ትራንስፎርም ማድረግ እንደምትችሉ የሚለቀቅበት ነው። አንዳንድም ከህይወት አንጻር ልናወራበት የምንፈልገው ሚዲያ ነው እና ሰብስክራይብ በማድረግ የዩቲዩብ ቻናል ቤተሰብ ይሁኑ እላለሁ።